ላገባችሁ ሁሉ መልካሙን ተመኝተናል። ልጋብዛችሁ አንድ ሙዚቃ ይሰርክ። ለዛሬ መጀመሪያ ያደረግነው ጽሑፍ ያልተንኳኩ በሮች ከተሰኘው የጳውሎስ ፈቃዱ መጽሐፍ ላይ ወይ ሴቶች የሚለውን መርጠናል። ይሄው ቆይ ልንገራችሁማ። እስቲ ወደ አንድ ቤት እንሂድ። እናትየዋ 3 ሴቶችና 3 ወንዶች ልጆችን ወልደዋል። ቢሆንም ሁሌም ራሳቸውን እንደ ሴት ልጆች እናት ብቻ ነው የሚያዩት። እኔ የሴት ልጆች እናት ነኝ ማለት ያዘወትራሉ። አባትየው እንዲህ ተናግረው ቢሆን ኑሮ አደገኛ እንደሆነ አስባለሁ። እናት እውነት አባት ደግሞ እምነት በመሆናቸው ሰው የእናቱን ማንነት ግራ የማያጋባ ሆኖ ነው እንጂ በእናትየው ንግግር ወንዶቹ ልጆች በተደናገጡ ነበር። እናትየዋ በዚህ ብቻ አላበቁም። ሴቶች ልጆቻቸውን ለይተው ነው ስለ ትዳር ያው እንግዲህ ስለ ወንዶች አይደል አንቺ ወንድ ልጅ እንዲህ ነው እንዲውኝ ለስትርበ አንቺ የሆነ ወንድ ልጅ እንዲው በቃ መክራሉ፣ ያስጠነቅቃሉ። ወንድ ልጆቻቸውን ግን ስለ ሴቶች ሲመክሩ አይታዩም። አባትየው ደግሞ ወንድ ልጆቻቸውን በተለይ ትልቁ ሲመክሩ ልጅ ሆይ ሴት ልጅ ልጓም ናት ሰብሰብ በል እያሉ ነው። ከዚህ ውጭ ምክር ሰጥተው አያውቁም። ለካ ሴቶች እንዲህ ናላችንን የሚያዘሩት ጓዳዛ በእናቶቻቸው መካሪነት ነው። ነቃን። ልጅ ሆይ ሴት ልጅ ልጓም ናት። አባትየው እውነታቸውን ይመስለኛል። ባለትዳር ወንድ እንደ ልቡ ሲናገር አይቶ የሚያካል እስቲ ከናንተ መካከል እጁን ያወጣ ልብ ያለው። በተለይ ሚስቱ አብራው ካለች አበቃለት። ደርሶ ዝምተኛና ቁጥብ ይሆናል። ባል ከሌሎች ሰዎች ጋር ሲያወራ የሚስትን አይን አስተውላችሁ ከሆነ የባልየው አይን ላይ ነው የሚያርፈው። ባይኗ ሪሞት ኮንትሮል ባሏን ከርቀት ነው እንዴ በቃ ለቀም የማይሆን ነገር አወራለሁ ካሉ ባይኗ ሃርድ ትሰጠዋለች። ስለዚህ ምን ማውራትና ለማውራት እንዳለበት እንዴት ማውራት እንዳለበት ለማወቅ የእርሷን ፊት በስጋት እየተመለከተ ነው የሚያወራው። ወይኔ ባል ሲያሳዝን። እንደው እድለኛ ቢሆንና በዚያ ሳዝም ብትለው እንኳን ማታ ቤቱ ሲገባ ወይኔ ጉዱ ነው። እኔ ቆንጆራት ይቀርብልህ ቡና ይቀርና ሂሱ ግምገማው ግለይሱ ይቀጥላል። ትዳር ውስጥ ሳይሆን ትጥቅት ግል ውስጥ ያለ እስኪመስለው ድረስ መተኛት ሲያምረው ይቀር። አንድ ወንድ ሚስት ካገባ በኋላ በነጻነት አይናገርም። ስለዚህ ገና ሲያገባ ባንዲራውን አውርዶ ለተገዥነት ትከሻውን ማመቻቸት አለበት። አሊያማ በሕገ መንግስቱ የተፈቀደለት የመናገር ሐሳብና ማለት በነጻነት ብቻ ሁሉን ነገር ግልጽ የማድረግ በትዳር ስም ቀስ በቀስ አይገፈፍም ነበር። ሴቶች ግን ሕገ መንግስቱን የመናገር መብታችንን እንዲጥሱ ማን የፈቀደላቸው? እንደ ጥያቄ ነው። ሳያገባ በፊት ራሱን ችሎ ይናገር የነበረ አንደበተ ርቱዕ የሚባል ሰው የንግግር ዋን የሚል የጀማሪ ኮርስ ዛሬ በሚስቱ ይቀርብለታል። አይወለስትና እንደዚህ አትበልሽ አታዋርደኝ እስቲ ጀነን በለ እንደሱ ትለዋለች። ባለ ዲግሪ ቢሆንም ሚስት ዘንድ ይሄ ዋጋ የለውም። ብዙውን ጊዜ ሚስቶች በእድሜ ያሰው እንኳን ሽቅብ ለታላላቆቻቸው ንግግር የሚያስተምሩት ግን በምን ሂሳብ ነው? ታዲያ እንደ ልቡ መናገር የለመደ የኔ አይነቱ ወንድ ምን ይውጣል? ሴቶች ዝም የሚያሰኙት ሚስት ሲሆኑ ብቻ አይደለም፣ ያው እናትም ሆነው ያው ናቸው። እኔ እንደ ልቤ መናገርና መወራጨት የሚችለው አባቴ ፊት ብቻ ነው። ከተሳሳትኩና ገለጻ የሚያስፈልገኝ ከሆነ ገለጻ ያደርግልኛል። ባስቂ ንግግሬ መሳቅ ግዴታው ነው። አከራካሪ ጉዳይ ከሆነም ክርክር እናካሄድበታለን እንጂ ዝም በል አልባልም። እናቴ ግን አንተ ወይ እንዲህ አይባልም በቃ የዘወትር ንግግሯ ነው። አንዳንዴ እንደውም ልብ ብዬ ሳያት ላፌ ጠባቂ አኑር ብዬ ከመወለዴ በፊት የጸለይኩት ሁሉ ይመስለኛል። ቢሆንም ግን የሴቶች ትልቁ ውበት እናትነት መሆኑን አፌን ሞልቼ እናገራለሁ። እናት ሲሆኑ ከሰውነት ወደ መላእክነት ይለወጣሉ። ከሰውና ከመላእክ ማን ይበልጣል? ለጊዜው እንቶ አላቅም። እስቲ ስለ መሪነትና ስለ ውሳኔ እናውራ። አባቴን ማሳመን የሚፈልጉ ሰዎች እናቴን ቀድመው ሲያናግሯት ልጅ ሁኜ ትዝ ይለኛል። እርሱን ለማነጋገር እርሷን የሚያስፈቅዱ ነገር ነበር የሚመስለኛል። ለካ የባልን ልብ የምታንኳኳ ሚስት ብቻ ናት። አንድ ጓደኛ አለ ከማግባቱ በፊት ጀምሮ የረጅም ዘመን ጓደኛዬ ነው። ብዙ ነገሮችን ለብቻችን ተነጋግረን እንወስንና እናደርግ እንደነበር አስተውሳለሁ። ዛሬ ግን ሚስት አግብቶ ሌላ ሰው ሆኗል። ይሄ ወዳጅ ማንም ምንም ያናገረው እስቲ ቆይ አንዴ ከቤተሰብ ጋር ለማከር የሚል የፈሪ መልስ ያቀርባል። ገና ልጅ ስላልወለደ ቤተሰብ የሚለው ማን እንደሆነ መቼም ይገባቸዋል። ለካ ቤተሰብ ማለት ብቻዋንም ብትሆን እንደብዙ የምትቆጠረው ሚስት ናት። ቢሆንም ከቤተሰብ ጋር ከተመከረ በኋላ ሁሌም ሐሳቡን ለውጦ ነው የሚመጣው። ባሎቼው ናቸው
በክብ ጠረጴዛ ዙሪያ ሐሳብን ለመቀየር የተቸገረ ሰው እኔ በአራት ማዕዘን አልጋ ላይ በቀላሉ ለምን እጁን እንደሚሰጥ ግራ ነው የሚገባኝ። ቆይ አልጋ የመወያያ ቦታ መሆኑ ማለት አለ እንዴ? ግን እኔ አልተማርኩትም እስከዛሬ። ወንዶች መሪና ራስነን ብለው ሲኮፈሱም ያስቀኛል። ቆይ እዚህ ጋር የደረጀ በላይነን አንድ ግጥም ልጋብዛችሁ። አዳምና ሔዋን ይላል ርዕሱ። አንተ አዳም ራስ ነህ ይላል ቅዱስ ቃሉ፣ አንቺ ሔዋን አንገት ነሽ ብለው ያወራሉ። እንግዲህ ተስማሙ። አንተ ራስ እርሱ አንገት ብታሽከረክረ ታዲያ ምን አለበት? አሽከርክረው እስኪ። ሰባኪው ስለ ጋብቻ አስተምረው ሲጨርሱ እስቲ የኔና የቤቴ ራስ ሚስቴ ናት የምትሉ ተነሱና ልጸልይላችሁ ብለው ለጉባኤው ጥሪ ያቀረቡ። በጉባኤው የነበሩ ወንዶች ሁሉ ተነስተው ሲቆሙ አንዱ ብቻ ሳይቆም ቀረ። ቁጭ እንዳለ እዛው እንደተከዘ። እርግጠኛ ነኝ ወንደላጤ መሆን አለበት መቼም እንጂ እንዴት ብሎ ይሄ እንዴት በማለት በልባቸው እያሰቡ ጠጋ አሉት መጋቢው። ምን ሆነ ነው ማትነሳው ቢሉት ምን ያለ ይመስላችኋል? ትነሳና ወይውልህ ብላይ ነው ሚስቴ። እኔ ሞኛ ምን አባቴ ላርግ? ከየትኛውም ባለ ትዳር ጋር በሆነ ጉዳይ ተነጋግራችሁ እሺ አደርጓለሁ ምንም ጣጣ የለውም ብሏችሁ ቢሄድ በፍጹም እንዳታምኑት። ቤት አለቃው እንደ መቶ አለቃው ተጠብቀዋለች። አዛስ ሚስቱ እንዳሳደረችው ያድራታል እንጂ ምን ያመጣል? ቢፎክር ፉከራው እንደ ሽሮ ድንፋታ ነው። ያው ሽሮ የሚደነፋው እንጀራ እስኪያገኝ ድረስ እንደሆነ ሁሉ የባልን ፉከራ ሚስቱ ዘንድ እስኪደርስ ብቻ ነው። ከዚያስ ለጓም ይገባለታል ጭጭላል። አንድ ጊዜ ከአንድ ወዳጅ ጋር በሆነ ጉዳይ ተጋጨን። እርሱም ሆነ ሚስቱ የአመታት ወዳጆች ናቸው። ከእርሱ ጋር ዱላ ቀረሽ ጭቅጭቅ እንጨቃጨቃለን፣ በየቀኑ እንነታረካለን። እርሷ ግን ሁሌም ዝም ነው፣ በቃ ጨዋ። እኔና እርሱ ለገላጋይ ሁሉ አስቸግረናል። ይህም የየዕለት ስራችን ያህል ሆኖብናል። ላሳመነው ተቃርቤ ብንለያይም በማግስቱ እንደገና ኃይሉን አድሶ ነው የሚመጣው። እርሷ ግን ስትናገር ምንም አትታይም። ዝምታዋ ውስጥ ያለውን ሐሳብ ለማወቅ ግን አልበርት አንስታይንን መሆን ይተበቅብኛል። ስለዚህ አልቻልኩም። the dark horse ይሉታል ፈረንጆቹ። የማይታየው ፈረስ ልንለው እንችላለን። ለካ የማትታየው ፈረስ እቤት ሲገባ ጠዝ 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 ጠቅጠቅ አንተ እንዲህ ሲል እሺ ትላለህ። አንተ እንዲህ ሲል እንዲህ ሊል አይደል? እንዲህ ትላለህ። እንዲህ ያር እሺ ብሎ ግለይሱን ውጦ ይመጣል። ሐሳብ ይቀይራል አይባል። ሌላ ደግሞ በፍቅር ጥየቃ ላይ እስኪ ሴቷ ወንዱን ለፍቅር ብትጠይቅ ምን አለበት የሚል ጉንጭ አልፋ ክርክር በተለያየ ጊዜ አጋጥሞኝ ያውቃል። በእነርሱ ቤት ሁሌም ጠባሹ ወንድ መሆኑ ነው። ድንቄ መቴ እስኪ አሁን የትኛው ወንድ ነው አረንጓዴ መብራት ያላሳየችውን ሴት አብስሎ የሚያውቀው? ሴቶች መጀመሪያ ወንዱን ያዩታል፣ በራሳቸው መንገድ ይገመግሙታል፣ ሲፈልጉትም በማህበር እኮ ተደራጅተው ይወያዩበታል። ጉድ እኮ ናቸው መቼም። ሚዛን የሚደፋ ከሆነ ሴቲቱ ምንም ያልፈለገች መስላ በሆነ መንገድ ትታየዋለች። ወንዱ ከርፋፌ እንደዚህ ዝም ብሎ ቀጥ ያለ ኢላማ ይወዳል። በቃ አንድ ለቀም ታደርገዋለች ቀርቦ። ያኔ ወንዱ ያልታሰበ ሲሳይ ያገኘ ይመስሉት በእጁ ሊያስገባ ትግል ይጀምራል። እርሷ የማትፈልግ መስላ እንደ መሽኮርማም ይቃጣታል ማለት ሲያናግራት ወይ ምን ነው አንተ እንተዋወቃለን እንዴ እናንተ? አይ እንደ አይነት ድፍረት ደስ አይለኝም። እሺ የት ነው ይሄ አይነስትሎ ቃሉ ይገፈፋል፣ እልይዟል፣ ይነታረካል። ከዛ መጨረሻ ላይ አሳመኗት ሲቀጥራት እኮ ነው አሳመንኳት ይላል። እንደ ወንድ እኮ ግን ልበቢስ ነው። አስቀድማ አንከራተተች እንጂ። ወንድና ሴት ፍቅረኛሞች አብረው ሲሄዱ እስቲ ተመልከቱ። እርሱ ያንበሳና የዞን ገዳይ ነገር እኮ ነው የሚመስለው። ደረቱን ነፍቶ ሲሄድ እሷ ደግሞ በቃ ወጥመድ ውስጥ ገብቶ የሚያነጅብ እንስሳ ታውቃላችሁ አይደል? በቃ ቆልጭ ትላለች። እሷ ለሰው እኮ ነው። እቤት ሲገባስ እሱ ቆልጭ እሷስ አንበሳ። ወይ ሴቶች የሴቶች ሌላው ባህሪ ደግሞ እነርሱ ያልተሳተፉበት የትኛውም ውሳኔ መቃወም በቃ ለማዳቸው ነው። እነርሱ ካልተሳተፉበት የተረሱና ችላ የተባሉ ስለሚመስላቸው ምንም ነገር ቢሆን አይጠማቸውም። በሰላም መኖር የፈለገ ወንድ በሁሉም ነገር ሚስቱን ቢያሳትፍ ይበጀዋል። እስቲ ወደ አዳምና ሔዋን እንሂድ። ከመጀመሪያው አዳም ያችን መዘዘኛ ፍሬ እንዳይበላ እግዚአብሔር ትእዛዝ ሲያስተላልፍ ሔዋንስ የታውቃለች ፍሬ ስዋል ነበረችም። ዓለምን በማየት እኮ እንቀድምሻለን ሴት። ከዛስ አልተፈጠረችም። እንደው አዳም ግን ይህንን ትእዛዝ ስለቀረበለት አንድም ቀን ሲነጫነጭ አልሰማነው። ዛፉ አጠገብ የደረሰ መራ አይመስልም። እንደው ምንም እንደተሰማው አናውቅም። ብቻ በሰላም ሲኖር ሳለ ሔዋን የመጣቻ። ከዚያስ
ፍየል ከመድረሷ ቀጠል መበጠሷ ባለቤቷ በስራ ተወጥሮ ያለ ምግብ ልታዘጋጅለት ወደ ተከለከለው ዛፍ ሄደችና ያስጎመጀላ እርሷ ባልነበረችበት ወቅት የመጣውን ትዕዛዝ ለመቀበል ስላልፈለገች እሷ አልተስማማችማ አፈነገጠች እርሱም አልቀረለትም ተከታይ አይደልሱ ድብና አርጎ በልቶ ሲባል አሳሳተች በቃ የሚስትን ቃል ሰምታል እዳን ያለው ይሄው ይንከራተታል አይ እንደ ወንድኩ ግን እነሱ ያልሰሩት ቤት ከሆነስ አይመቻቸውም የፈለገ ለምን ዝንጥ አይልም በቃ ስለዚህ አፍረሰው እንደገና መስራት ባይሆንላቸው የቃዎቹን አቀማመጥ ይለውጡታል አሁን ይሄ እዚህ ጋር ይቀመጣል ይላሉ ገና መጀመሪያ ቀን ጠረጴዛውን ወደ አንዱ ጥግ ይወስዱታል ምንም እኮ አልሆነም ጠረጴዛው አልጋውን ደግሞ ወደ መስኮቱ መጋረጃ ከሌለው ያደርጉለታል መጋረጃ ካለውስ አሪፍ እንኳን ቢሆን ይሄ ቤት ከዚህ ቤት ጋር አይደለም ይሄ ቀለም ይደብራል ቀየር በቃ የነሱ አሻራ የለበትም ልክ አሻራቸው እንዳሉ ሲያቅ ባይጥም እንኳን እንዲህ ነው ቤት ሲሉ ኋላ አንተስ በጣም ትላለህ አብረ ለምን ወንድ ነህ ሴቶች ከየዋን ጀምሮ አቡ ያው ናቸው ብሏል አንድ የተናደደ ጓደኛዬ ሳስበው እውነቱ ሳይሆን አይቀርም ለምሳሌ እኔ የትሜጄ ስለናቲ ሳወራ ማንንም አይገርመው ምክንያቱስ ምን ይመስላችኋል በቃ እናቶች ሁሉ አንድ ናቸው ስለ አባቴ ሳወራ ግን ሰው በትኩረት ነው የሚያዳምጠው ለምን ያንዱ አባት ያንዱን አባት አይመስሉም ከፈለክ እንወራረድ እዚህ ላይ ሴቶች መመሳሰል ብቻ አይደለም ሲተባበሩም እኮ ለጉድ ነው እስቲ ሴቶችን እያጣጣልክ ተናገር ጥለኛ ሴቶች ቢሆኑ እንኳን ተረባረበው ይነሱበታል በቃ ሴቶች ወንዶችን እየተቃወሙ ቢናገሩስ ብዙ ወንዶች ቢኖሩም ጉዳይ ብሎ የሚከራከር አይገኝም ይሄው የወንዶች ጉዳይን የሚከታተል አንድ ትንሽ ቢሮ ማቋቋም ያቃተል ለዚህ አይደል እንዴ ሴቶቹ ግን እልፍ ሆነዋል እነርሱ መስማማት የሚያቀታቸው መቼ ነው ከኛ ጋር ፍቅር ሲጀምራቸው ሁለት ሴቶች አንድ ወንድ ካፈቀሩ ነገር ተበላሽ እንደውም የታሪክ ጻፊዎች ያልደረሱበትም እንጂ ሶስተኛ ዓለም ጦርነት በዛ ሳይነሳ ይቀራል ለማንኛውም የት ላይ ነበርኩ ይሁን ሁሉም መዘባዘበው አው በጥፊ ተብሎ ሲሄድ ነው በጥፊ የነደደ ጉንጩን እንደኔ ጉንጫ ሲብ ያሻሹ የትምህርት ቤቱን ደረጃ ወረድኩት ይሄን ሁሉ እያሰብኩ ነበር ግን አሁን ሴት እንዲያ ማረር ያሆነ ቤት ስገባ ማን ያስቀምጠኛል ከምጠዘጠዝ ቡና ተፈልቶ ሊብጫውታ ይሻላል ሞኝ ነው ሴትን አማሩ ወደ ሴት የሚሄድ እና ሴቶች እናንተ እኮ የዚህ የወንዶች ዓለም ፈርጦች መሆናችሁን አልክድም እኮ ሴቶች በለሉበት በተዋበ ገነት ከመኖር ከነርሱ ጋር ከገነት መባረርን መርጠናል ሴቶች ኑሩልን እናንተም ማማረር እናንተው ስለገባ መልሼ በተደራጀ ከተማ ያለ እነርሱ ከመኖር በሰራ በራ ከነርሱ ጋር አብሮ መኖር ይሻላል ሳቃቸው መኖር ለቅሷቸው የትኛውንም የህይወት ልቃቂት የመተርተር አቅም አለው የሴቶች እነርሱ በተገኙበት ቦታ ህይወትና ውበት አብረው ይገኛሉ በቃ ምን ሌላስ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ብሏል መንግስቱ ኃይለ ማርያም እኛ ደግሞ እንኳን አብዮቱ አይነጋም ለሊቱ ብለን ጨምረንበታል ጊዜው ቢያልፍም ሴቶች ቆንጆ ናችሁ ጥሩ ነው ምና የሚል ቴክስቶች መጥተዋል አንድ ግን ማቀው ከቤት የተላከ ቴክስት አለ በቀረበው ጽሁፍ ምክንያት ዛሬ ማደሪያህን ፈልግ የሚል ነው እንግዲህ አንያችሁ ጋር እመጣለሁ ኢትዮጵያ ለዘላለም ትኖር